የሳሮን የአጥንት ስፔሻልቲ ማዕከል የሳምንቱ መልእክት በዶክተር ሩት የተዘጋጀ። የዚህ ሳምንት መልእክታችን የአጥንት መሳሳት ወይም ኦስቲዮፖሮሲስ ላይ ሲሆን አንድ ጤነኛ አጥንት ጠንካራና ማንኛውንም አይነት ጫና የሚቋቋም ነው። የአጥንት መሳሳት በሚያጋጥመው ጊዜ ግን ደካማ፣ ስስና በቀላሉ የሚሰበር ይሆናል። የአጥንታችን የውስጠኛው ክፍል የማር እንጀራን ይመስላል። ጠንካራ አጥንት ላይ ቀዳዳዎቹ ጠባብ ሲሆኑ የሳሳ አጥንት ላይ ግን ቀዳዳዎቹ ሰፋፊ ናቸው። ይህም በቀላሉ ተሰባሪ እንዲሆን ያደርጋል። የአጥንት መሳሳት አይነቶች። አይነት 1 ይሄኛው የአጥንት መሳሳት አይነት በአብዛኛውን ጊዜ የሚከሰት ነው። ዋነኛው ምክንያቱም በእድሜ መጨመርና ከእድሜ ጋር አብረው የሚመጡ የሆርሞን መዛባት ናቸው። ወንድ አዛውንቶችና ያረጡ ሴቶች ለዚህኛው የአጥንት መሳሳት አይነት ተጋላጭ ናቸው። ሁለተኛው የአጥንት መሳሳት አይነት ደግሞ ህፃናት፣ ወጣቶችና ጎልማሶች ላይ የሚከሰት ነው። የተለያዩ በሽታዎችና አንዳንድ መድኃኒቶች ለሁለተኛው የአጥንት መሳሳት ያጋልጡናል። ለአጥንት መሳሳት የሚያጋልጡ ነገሮች በእድሜ መግፋት፣ ያረጡ ሴቶች፣ የጤናማ ያልሆነ ምግብ አመጋገብ፣ ስፖርት አለመስራት፣ ሲጋራ እና አልኮል እና አንዳንድ መድኃኒቶች ናቸው። የአጥንት መሳሳት የመመርመሪያ መንገዶች 2 ሲሆኑ አንደኛው በቅርቡ በሳሮን ያስገባ ነው ዴክሳ ስካን የሚባል የአጥንት ዴንሲቲ መለኪያ ሲሆን ሁለተኛው ደግሞ ራጅ ወይም ኤክስሬ የምንለው ይሆናል። የአጥንት መሳሳትን የምንከላከልባቸው መንገዶች ደግሞ በቫይታሚን ዲ እና በካልሲየም የበለጸጉ ምግቦችን መመገብና አዘውትሮ ስፖርት መስራት ናቸው። ስለሰጣችሁን ጊዜ እናመሰግናለን።